ረመዳን የመንፈሳዊ እድገትና ወደ አላህ የምንቃረብበት ታላቅ ወር ነው። ይሁንና ጾማችን ተቀባይነት እንዲኖረው ከሚያበላሹ ነገሮች መጠበቅ ይኖርብናል። አዲስ ወደ እስልምና ለገባችሁም ሆነ ነጥቦቹን መከለስ ለምትፈልጉ በዚህ ቪዲዮ ጾምን የሚያፈርሱ ዋና ዋና ጉዳዮችን በማስረጃ እንመለከታለን። ጾም ያበላሻሉ ተብለው የሚታሰቡ ግን የማያበላሹ ነገሮችንም ለይተን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ መሰረቱን እንመልከት። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ይላል፣ የንጋት ብርሃን ከሌሊቱ ጨለማ ተለይቶ እስከሚታይላችሁ ድረስ ብሉ ጠጡም፣ ከዚያም ጾሙን እስከ ፀሐይ መጥለቂያ ድረስ ሙሉ ፈጽሙ። ሱረቱል በቀራ አንቀጽ 187። ከዚህ አንቀጽ በመነሳት ዑለሞች ጾምን የሚያፈርሱ ዋና ዋና ነጥቦችን ለይተዋል። እነዚህም አንደኛው ሆን ብሎ መብላትና መጠጣት። ማንኛውንም ነገር ሆን ብሎ መውሰድ ጾምን ያፈርሳል። ነገር ግን በመርሳት ወይም በስህተት ቢበሉ ወይም ቢጠጡ ጾሙ አይበላሽም። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ጾመኛ መሆኑን ዘንግቶ የበላ ወይም የጠጣ ሰው ጾሙን ይጨርስ፣ ያበላውና ያጠጣው አላህ ነውና። ቡኻሪ ዘግበውታል። ሁለተኛ የግብረ ስጋ ግንኙነት። በጾም ሰዓታት ውስጥ የግብረ ስጋ ግንኙነት ማድረግ ጾምን በከፍተኛ ሁኔታ ያበላሻል። ይህ ድርጊት ከፋራን ያስከትላል። ሶስተኛ ሆን ብሎ ማስታወክ። ሳይፈልጉ ትውከት ከመጣቦ ጾሙ አይበላሽም። ነገር ግን ሆን ብለው ራስዎን እንዲያስታወኩ ካደረጉ ጾሙ ይፈርሳል። ነቢዩ ሰለላሁ ዐለይሂ ወሰለም ትርሚዚ በዘገቡት ሐዲስ እንዲህ ብለዋል፣ ትውከት ያሸነፈው ሰው ቀዳ የለበትም፣ ሆን ብሎ ያስታወከ ግን ቀዳ ያውጣ። አራተኛ የወር አበባና የወሊድ ደም ወይም ኒፋስ። ለእህቶች የወር አበባ ደም መታየት ከጀመረ ለኢፍጣር ጥቂት ደቂቃዎች ሲቀሩ ቢሆንም እንኳን ጾሙ ይፈርሳል። በኋላም ቀዳ ማውጣት አለባት። ይህም አላህ ለሴቶች ያደረገው እዝነትና ማቅለያ ነው። አምስተኛ በደም ስር የሚሰጡ አልሚ ምግቦች እንደ ግሉኮስ ወይም ደም ንክኪ ያሉ ለሰው ምግብነት የሚያገለግሉ ሕክምናዎች እንደ መብላትና መጠጣት ስለሚቆጠሩ ጾሙን ያፈርሳሉ። ስድስተኛ ሆን ብሎ የዘር ፈሳሽን ማፍሰስ። በፍላጎት ተገፋፍቶ ሆን ብሎ የዘር ፈሳሽን ማፍሰስ ጾምን ያበላሻል። ይህም ከልብ ተውበት ማድረግና ቀዳ ማውጣትን ይጠይቃል። ሰባተኛ ጾምን የመቁረጥ ንያ። ጾም የሚጀምረው ከልብ ነው። ምንም እንኳ ምግብ ባያገኙም አሁን ጾሜን አቆሚያለሁ ብለው በቁርጥ ካሰቡ ንያው ስለተቋረጠ ጾሙ ይፈርሳል። ሲዋክ ወይም የጥርስ ብሩሽ መጠቀም። የጥርስ ሳሙናን እስካልዋጡ ድረስ የአይን ወይም የጆሮ ጠብታ ቅባቶችን፣ ሽቶዎችን ወይም የህክምና ፕላስተሮችን መጠቀም። ሳይፈልጉ የሚመጣ ትውከት፣ የራስዎን ምራቅ መዋጥ፣ እነዚህ ጾምን አያበላሹም። እርሱም አይጨነቁ። የጾም ትልቁ ዓላማ ተቅዋ ወይም አላህን መፍራት ነው። እነዚህን ህጎች ማወቅ ዒባዳችንን እንድንጠብቅ ይረዳናል። ይህም መመሪያ ጠቃሚ ሆኖ ካገኙ ላይክ ያድርጉ፣ ለሌሎችም ሼር አድርጉ። ለተጨማሪ የረመዳን ትምህርቶች ሰብስክራይብ ማድረጉን አይርሱ። የዕለቱ ጥያቄ፣ ስለ ጾም ሁልጊዜ ግራ የሚገባዎት ነገር አለ? ኮሜንት ላይ ይጻፉልን፣ አብረን እንማማር። አላህ ጾማችንን ዱዓችንን ይቀበለን። ጀዛኩሙላህ ኸይራ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።